ቆይ አንተ ለምን አትሆንም? ልቀቀኝ። አንተ አደማኝ እኮ። ይኸውልህ ደጀን፣ እኔ ጸብ አልፈልግም። ሳልፈልግ የማልፈልገውን ነገር እንዳደረገ ታስገድደኝ። እየተማታ ጠብ አልፈልግም። ምን አይነት ነገር ነው? ምን ፍለጋ ነው የመጣው? ክብሬን ማስመለስ ነው የምፈልግ። በቄው ጠልፎ መለሰ እየተባለ መዘባበቻ ሆኛለሁ። ሳያንሳችሁ ሽማግሌዎችን አይሆንም ብላችሁ መለሳችሁ። ይህን አድርጋችሁ ዝም ብላችሁ መስሏችኋል? አንተ ጅል፣ ትሁትን እኮ ገለሃት ነበር። ያለ አንተ ቀላል ነው? ለእሱ እኮ የመታወት ቦታ መተኛል። አንተ እንደ ተኩስ ማላቅ መሰለህ? ይኸውልህ ተረጋግቼ ላወራህ እየሞከርኩ። ከዚህ በኋላ ግን በመንገዴ ባገኝህ የምናወራበት ቋንቋ ይሄ አይደለም። እና አፍ ከፈታሁበት ውጭ በምን ታወራኝ? እሱን ድጋሚ ካረከው አሳይሃለሁ። አሁን ጥፋ ከፊቴ። እንደ ድሮ ምፈራ እንዳይመስልህ። ደግሞ ገና አልጀመርንም። እንዴት ቆያችሁ? እስካሁን አልነቃችም እንዴ? አዎ ግራ ገባኝ እኮ። ይሄ ነገር ዶክተሩ ድጋሚ አላያትም? ዶክተሩማ ጥልቅ እንቅልፍ ነው ብሏል። ያው እንግዲህ ለምን እንደዛ እንደሆነች ስትነሳ በሚደረግላት ምርመራ ነው የሚታወቀው ብሏል። ቆይ ሰው እንዴት እንደዛ አይነት እንቅልፍ ይተኛል? ምናችሁን የከበባችሁ ነው? ችግር አለ እንዴ? ሊዲያ እንዴት ነሽ? ደህና ነኝ፣ ግን በጣም ርሞኛል። ምንድን ነው የተፈጠረው? ማያ እስኪ ምግብ አምጪላት። ቆይ መቼ ነው የተኛሁት? ትናንትና ተዘለፍልፈሽ ወድቀሽ ዶክተሩን ስንጠራው ዶክተሩ ደግሞ እንቅልፍ ነው አለ። እንቅልፍ እንዴ? ሌላ ሊዲያ እያመመሽ ነው? ሐኪም ቤት እንሂድ። አይ ደህና ነኝ አባዬ፣ አታስብ። እርግጠኛ ነሽ? ፊትሽ ግን ምንም ደህና አይመስልም። እውነት ደህና ነኝ፣ አትጨነቁ። አንዳንዴ እንደዚህ ስለሚያደርገኝ ነው። ቆይ ከዚህ በፊት እንደዚህ አድርጎሽ ያውቃል? አንዴ። አዎ። ይሄንማ ዝም አትበይው፣ መታየት አለብሽ። እሺ ታየዋለሁ። ሄላ ሄቢ እንዴት ነሽ? አንቺ ግን በሕይወት አለሽ? ቆይ ምንድነው እንደዚህ ስልክ አጥፍቶ መጥፋት? ተውት ነኝ እባክሽ። ደህና ነኝ ውዴ። ብታይ ስንት ቦታ ደውዬ መሰለሽ ስልክሽን ያገኘሁት። አለሁልሽ። የት ነሽ? ቆይ አቤት ግን ሰው ሲገርም። ቆይ እዚህ ሆነሽ ነው እስካሁን ያልተገናኘ ነው? አዲስ ነገር ላገባ ነው። አመሰግናለሁ የኔ ቆንጆ። እንዴ ቃል ተግባብተን የለ እንዴ? ተመስገንን ታውቂያለሽ? አዎ እሱ ተመስገን። ኧረ በፈቃዴ ነው። በጣም ብዙ ነገር ተቀይሯል እኮ። እስኪ ነገ ነይና እናወራለን። በቃ እደውልልሻለሁ።
እሺ እኔ ቆንጆ በቃ ደውልሻለሁ። ምንድነው የሁላ ፈገግታ? የህያብን ስልክ አግኝቼ ደወልኩላት። እውነት? እና የት ናት? እዚሁ አዲስ አበባ ናት። ነገ ነይ ብያታለሁ። ደስ ይላል። ግን ደግሞ ሳልነግርሽ አንደኛ ሚዜ ባርኮት ነው። አታደርገው። ለእኔም አብሮ አደግ ጓደኛዬ ነው። ከሱ ውጭ ለእኔ አንደኛ ሚዜ ማን ሊሆንም ይችላል? ታሙ ምን ነካ? ቆይ እንዴት እንደዚህ ታደርጋለህ? መጀመሪያ ብትነግረኝ ኖሮ እኮ ያልደውልላትም ነበር። ያ እኮ የልጅነት ነገር ሆኖባቸው ነው። አሁን ሁለቱም የራሳቸው ኑሮ እየኖሩ ነው። ባርኮት በዚህ ዓመት አገባለሁ ብሎኛል። ህያብም እስካሁን አትቀመጥም። ቆይ ሰርጌን ጦር ሜዳ ልታደርጋ ነው እንዳሰብህ? ይኸውልህ አንድ ነገር ይፈጠርና ከአንተ ጋር ነው የምጣላው። ትሁቴ አይሆንም ስልሽ እኔን እመኚኝ። እሺ በቃ ተማመን ውጪ ምን አማራጭ አለኝ? አባዬ ሙሽሮች አልተቻላችሁ። ትሁቴ ማሚን ስራ ግዣታ። አረ አሁን ላይ ነበር እኮ አባዬ ቡና ላፍላለህ አይደል? አይ ትሁቴ አልፈልግም። አንተስ ተሙ? አይ እኔ እንኳን ይቅርብኝ። በል ንገረኝ እስኪ ምንድን ነው የተፈጠረው? አባዬ ደጀኔን አገኘሁት። የት አገኘው? እጅህ ላይ የሆነ ነገር ሆነብህ አይደል? ምንም አላደረኩትም። አላምንም። እውነቴን ነው፣ ግን ደግሞ በገለው ደስ ይለኝ ነበር። ጎበዝ ሰው ማለት ስሜቱን የሚያሸንፍ ነው። ቆይ ምንድን ነው የሚፈልገው? በቀል ነው የፈለገው። እንደ ድሮ አይደለም። ትንሽ ፍርሃቱን ቀንሷል። አሁን ላይ ምንም ከማድረግ ወደ ኋላ አይልም። እሱን ለኔ ተወው። በማረጋጋበት መንገድ አረጋጋዋለሁ። አንተ እዚህ ውስጥ አትግባ። አባዬ አንተም ልታደርግ? እሱን ለኔ ተወው አልኩህ እኮ። አንተ ሙሽራ ነህ። ትኩረት ሰርጉ ላይና ሙሽሪት ላይ ብቻ ይሁን። እኔ እንደ አባት ማድረግ የሚገባኝን አደርጋለሁ። እኔ አንተን ችግር ውስጥ መክተት አልፈልግም። እኔ እንዳንተ ስሜት አይደለሁ። ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አትፍራ። እሺ አባዬ። ማሚ ስራ እኮ እያበዛሽ ነው ነሽ ላይ እንዴ? ይሄን ሁሉ ነገር እኮ ብቻሽን ማድረግ የለብሽም ማሚ። ትሁትዬ ምንም ነገር እንዲበላሽ አልፈልግም። ሁሉንም ነገር ማየትና መከታተል አለብኝ። ማሚዬ እርግጠኛ ነኝ በጣም ቆንጆ ነው የሚሆነው። ምክንያቱም ከልብሽ ነው የደገሽው። እኔ በጣም እድለኛ ነኝ። አይደገስ እያልሽ አልነበር? ማሚዬ እንዳትደክሚብኝ እኮ ብዬ ነው። እናት ለልጇ ሰርግ ታልደገሰች ታዲያ ምኑን ደከመችው? እስኪ ንገሪኝ፣ ቆይ እንደዚህ እንድትጓጊ ያደረገሽ ምንድን ነው? ይኸውልሽ ሞታለች ብለው ያሉ ዘመዶችን በሙሉ በዚህ ሰርግ ምክንያት ሰብስቦ ጌታዬ እኮ ሊያገናኘኝ ነው። ፈርተሻል አይደል? አልዋሽሽም፣ በጣም ተጨንቄያለሁ። ማንን እንዴት ሰላም ማለት እንዳለብኝ ግራ ግብት ብሎኛል። ማሚዬ ተረጋጊ። አባዬ እኮ ከጎንሽ ነው። ማን ምን እንደሆነ እሱ ያስረዳሻል። እሱም አለ፣ ግን ውስጥ የተጨነቀ። በቃ ማሚዬ ነይ ከኪችኑ ውጭና እረፍት አድርጊ። እንጣ። እሺ ልጅ። እስካሁን እኮ አልለቃችሁም። ምንድን ነው የሚገል ነገር ነው እንዴ? እና መፍትሄው ምንድን ነው? ደንግጠዋል። ሁሉም ግራ ተጋብተዋል። ሰርጓ ላይ ሙሽራው አይደገስ። ማ ተመስገን መቼ አግኝተው እና ሚስቴ ታማለች እንዲል ጠብቀ ነበር። እሺ
ግን አሁን ማድረግ እንችላለን። እንትን ቃና የሚደረገውን አድርጋለሁ። አንተ እየቀለድክ ነው እንዴ? እንዴት ነው በዚህ ሁኔታ ስልክ ማነሳለህ? በቃ እነግርሃለሁ አልኩህ አይደል እንዴ? ትልቅ ጅል። እስኪ አንዳንዴ እንኳን በእኔ መንገድ እንሂድ። የት ድረስ እንደምንሄድ አሳያለሁ። ተመስገን፣ ምንድን ነው የጨነቀ? ንገረኝ እስኪ። አባዬ ይህንን ነገር ለአንተ ማውራት ይኖርብኝ አይኖርብኝ አላውቅም። በየትኛውም ርዕስ ከኔ ጋር ማውራት ትችላለህ። ትሁቴ ደህና አይደለችም። ምን ሆናችሁ? አሁን መታል ነበር? አባዬ ስጋዋ ነው ደህና የሆነው እንጂ በውስጧ ቁስል ይዛ ነው የምትዞረው። የምን ቁስል ተመስገን? ለምን በግልጽ አትነግረኝም? አባዬ በቃ የምታውቀው ሳይካትሪስት ካለ እንውሰዳት፣ እዛ አሳምኛት ሕክምና እንድጀምር አደርጋለሁ። ተመስገን፣ የምትለው ነገር ባይገባኝም ስለ ምረት ያወራሁት አንድ ዶክተር አለ። እሱን ስልክ ሰጥሃለሁ። አባዬ አመሰግናለሁ። በጣም ትልቅ ነገር ነው ያቀለልክልኝ። በቃ መጣሁ፣ አንድ ቦታ ደርሼ። አቤት። ምንድን ነው? ቆይ አንተ እፍረትን ሽጠህ በልተህ ሆነው ለራስህ እንኳን ትንሽ ክብር የለህም? አዎ ልክ ነኝ። አይን አውጣ ፈጣጣ ነህ። ተመስገን ገሎ ከሚታሰር ብዬ ነው። ለተመስገን ስል ነው። እሺ መቼም እንዳታስበው፣ ብችል ደግመህ እንዳትደውል። መድኃኒዓለም ይስማ፣ እሱ ይቅር ባይ ነው። ሰማኸኝ? ተሳስተህ እንዳትደውል። ብቻ ግን ትንሽ የሚጨንቅ ነገር አለው ማሚዬ። እኔ የምለው አባዬ፣ ቆይ በእናንተ ጊዜ ግን እንዴት ነበር? እንደ ትናንት ነው ትዝ የሚለኝ። እኛም ቤት እነሱም ቤት ድል ያለ ሰርግ ነበር የተደገሰው። አባቴና አባቷ በጣም ይፎካከሩ ስለነበረ እኔ በልጥ እየተባባሉ በዛን ጊዜ ከነበረው ሰርግ ሁሉ የኛ እንዲበልጥ አድርገውልናል። እውነትህን ነው ጌቴ። እውነቴን ነው ምረቴ። እዛ ቤት አልበም አለ። ሲሄድ አመጣውና ታየዋለሽ። እስኪ ንገረኝ ማሚዬ፣ እንዴት ነበረች? ቬሎ ማንም ላይ እንደዛ ሊያመራ አይችልም። ሳያት ምንም ማሰብ አልቻልኩም። ይቺ ውብ ሴት ሚስቴ ልትሆን ነው ብዬ አሰብኩኝ። እንደዚህ አይነት ውብ ነገር ደግሞ እንዳይተፈቀድልኝ በዓለም ላይ እኔ ብቻ ነበር። ምን ዋጋ አለው? አንተ እንደሆንክ ትናንት እንደተደረገ ነው እያስታወስክ የምታወራው። እኔ ደግሞ ማስታወስ አልችልም። እኔን አስታውሰሽኛል። ደግሞም አንዳንድ ነገሮች ማስታወስ ጀምረሻል። ለወደፊት ደግሞ እንድታስታውሺ እኔ ከጎንሻለሁ። እሺ ጌቴ፣ አንተ እንኳን ኖርክልኝ። አስቀናችሁኝ እኮ እንዴ! ይሄንን የብረት መዝጊያ የመሰለ ባል ይዞ የምን ቅናት ነው? አይ ማሜ፣ በእጅ ያዙት የሆኑባት እኮ ነው። ኦኬ፣ ጉረኛ መጣ። ሄላ አባ፣ እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ቆንጆ እየሄደ ነው አባ። እኔ የምለው ሐኪም ቤት ሄድክ እንዴ? እና ምን አሉ? እሱ ከሆነ እንኳን ቀላል ነው። በምግብ ምናምን ይስተካከላል። ደግሞ ራስህን ተንከባከብ፣ አትናደድ። ወይ ካልሆነ ማየት እንጣለህ እንዴ? እንደዛ ከሆነ ደግሞ አብራችሁ ትመለሳላችሁ። መቼ ነው የምትመጣው ታዲያ? እሺ አባ፣ በቃ ራስን ተንከባከብ። እሺ፣ እደውልልሃለሁ።
እኔ የምልህ የኔ ጌታ አሁን እዚህ የሚያስፈልጉን እቃዎች በአስቸኳይ መግዛት አለብን። ነገ ብንጀምር ጥሩ ነው። ደግሞ ጠጁንም ቢሆን ሰሞኑን ቢበጠበጥ ጥሩ ነው። መጣል ያለበት ቀረብ ብሎ ነው። ስለዚህ እዚህ ያለው ማር ብዙም ደስ አይልም። ለመሰለ ስኳር ምናምን ይቀላቅሉበታል። ከሰራን አይቀር ጥሩ ነገር ማቅረብ አለብን። አሁን ከገጠር የሚመጣው ልጅ ጋር ደውልለትና በአስቸኳይ ይዞልን ይምጣ። አይመስልም? ሌሎቹስ ምንድን ናቸው? የወጥ ቤት እቃዎች ናቸው። ድግሱን መቼስ አንቺ መስራት አላሰብሽም አይደል? እንዴ እና ማን ይሰራዋል? እንግዶችሽን ለመሸኘት ስሪ። ሌላውን ድግስ ደግሞ ኬተሪንግ እናናገራለን። ብቻሽን ናችሁ እንዴ? የኔ ጌታ ቢያበላሹትስ? ወጥ ከተበላሸ ድግሱ ድግስ አይሆንም። በእኔ ይሁንብሽ። እንግዶችሽን ለመሸኘት አንቺ አነስ አድርገሽ ስሪ። ሌላውን ድግስ ደግሞ እነሱ ይሰሩታል። እኔ አሁን የምትለኝ ነገር ምንም አልተዋጠልኝም። የሆነ ነገር ቢበላሽ ግን ጸቤ ካንተ ጋር ነው። እመኝ ቆንጆ ይሆናል። ለማንኛውም ግን እነዚህ ይገዙ። ድግሱ ቀረ አይደል? አይ ያስፈልጋል፣ ግዛ። እሺ አይ መረቴ፣ ድሮም እንዲህ ነበርሽ። ድግስ ሲኖር ብቻሽን ወገብሽን አስረሽ ነበር የምትሯሯጭ። ብቻ ይሄ ሰርግ በሰላም ይላል። ያልፋል ቶቴ። ግን ለምን ፈራሽ? አላውቅም። የሆነ ደስታ ሊመጣ ሲል የሆነ ችግር አያጣንም። አሁን እንኳን ለመድኩት መሰለኝ። ደስታ ከፊቴ ሲመጣ ከኋላ ያለውን መከራ ተንጠራርቼ ማየት ያምረኛል። በአሁኑ ሁሉም ሳቅ ነው የሚሆነው። እስኪ እንዳፋ ያድርግልኝ። ያደርገዋል ቶቴ። ግን አባባ እንዴት ናቸው? ደህና ነው። ትንሽ ግፊቱ ከፍ ብሎ ነበር። አሁን ግን እየተስተካከለለት። ለሰርጉ ይመጣሉ አይደለ? አዎ ይመጣል። ማሚ በጣም ጓግታለች። አይተሻታል አይደለ? አዎ ሁሉንም ነገር እኮ ብቻዋን ነው እያደረገች ያለችው። ብቻዋን እየደከመች ነው። ያው ሁሉም ነገር ቆንጆ እንደሆነላት ነው። ግን ደግሞ ደከመኝ። ውይ ይቅርታ። ቆይ ምንድን ነው ነገሩ? ልጅቷ ምን እየሆነች ነው? ደህና ናት? ግን እኔ እንጃ ምን ሆናብሽ ነው? ይቅርታ ብላ ገባች እኮ። ሰምቻታለሁ። ታዲያ ምን ያስገረመሽ? ታንጂ ደግሞ እንዴ! አንተም እኮ ተገርመሃል። ምንም እንዳልመሰለው ለመሆን አትሞክር እንጂ። ያው ትንሽ ደብሯታል መሰለኝ። ሌላ ግን ምንም የታየ ነገር የለም። ለእኔ ግን አለ። ሊዲያ ደህና ነሽ? ደህና ነኝ። ይኸውልሽ አሞሽም ከሆነ ሐኪም ቤት እንሂድ፣ ወይ ደግሞ ሌላ የሆንሽው ነገር ካለ ንገሪኝ። ትሁቴ፣ እኔ ግን እኮ ለአንቺ ጥሩ አይደለሁም። ለምንድን ነው አንቺ ለእኔ ጥሩ የምትሆኚው? ሊዱ፣ እንደዚህ ባወራሽ ቁጥር ይበልጥ የሆነ ነገር እንደሆንሽ እያሰብኩ ነው። ቆይ ምንድን ነው የሆንሽው? ትሁቴ፣ አሁን ያንቺ ጊዜ ነው። ማንም ላይ ትኩረት ሳታረጊ ደስተኛ ብቻ ሁኚ። ይኸውልሽ እኔ የምደሰተው አብረውኝ ብዙ ሰዎች ሲደሰቱ ነው። በተለይ ደግሞ ማን እንዲከፋት አልፈልግም። ሚዜዎችሽ መጡ እንዴ? አንዷን ደብሯታል። ለምን? የሚዜ ከርፋፋ በሉት ባካፋ የሚለውን ዘፈን ልታዘፍነን ነው? የቀለድኩ አይደለም። እኔ እኮ ብዙ ሰው አላውቅም። ደግሞ ሌላ ሰው ከምፈልግ አንቺ አለሽልኝ አይደል? ፈቃደኛ ከሆንሽ ሚዜ ሆኚ። ማ? እኔ? እየቀለድሽ ነው አይደል? በያሁን እንግዲህ ፈታ ለማለት ሞክሪ። እንዴ ፈቃደኛ ነኝ። አግኝቼ ነው። በጣም ነው ደስ የሚለኝ። ማውራት ስትፈልጊ ግን በማንኛውም ሰዓት አለሽ። እሺ አንዴ ልቀፍሽ።
የኔ ጌታ እያሳነፈኝ እኮ ነው። ብዙ ስራ አለብኝ። በሰርግ ሰበብ አንቺ ደከምሽ አይደል? እያረፍሽ ስሪ። እንዴ ምኑን አረፍኩት? የሚሰሩትም ሰዎች እኔ ካልሰራሁ እኮ አይሰሩ። መፍትሄው ይሄ አይደለም። አንቺ እያረፍሽ ስሪ፣ ሌላውን ባለሙያ ያስተካክለዋል። እሱንማ ተነጋገርን አይደል? ይሄ እኮ ዋናው ድግስ አይደለም፣ ለዘመዶቻችን አነስ ያለ ድግስ ነው። ግን እንዳልኩሽ አረፍ እያልሽ ስሪ። አታስቢ የኔ ጌታ፣ ምንም ችግር የለም። ሰዎቹ ደስ ይላሉ። ከተማም እንደዛ አይነት ማህበራዊ ህይወት አለ እንዴ? ለምን አይኖርም? ያለነው ከኢትዮጵያ ነው። ይሄ ደግሞ ባህላችን ነው። አይ እኔ እንኳን የከተማ ሰው በሩን ዘግቶ ነው የሚኖረው የሚል ነገር ስለሰማሁ ነው። ቆይ አንቺ ወደዚህ ከመጣሽ ስንት ጊዜ ሆነሽ? ቆየሁ፣ ግን ከተማ ብዙ አልኖርኩም። ማለት ከዛ የመጣሁት ከሀገር ልወጣ ስል ነው። ከተመለስኩ ደግሞ ብዙም አልቆየሁ። እንደዛ ከሆነማ ብዙም አታውቂውም ማለት ነው። ጠጡ፣ ኧረ በማርያም ጠጡ። እየጠጣች ግን በጣም ደስ ይላል። ጠጡ። እሺ እየጠጣች ነው። እሺ አመሰግናለሁ። አንተ ቆይ እዚህ ስትመጣ እንኳን አታገኘኝም እንዴ? ምንድነው እንደዚህ ልም ብሎ መጥፋት? እኔ ተመችቶኝ ስደውልልህ ከአንተ አይመችህ። በቃ መስመራችን መገናኘት አልቻለም እንጂ ሁሌ ነው ማሰብህ። ይገርማል፣ ከረጅም ጊዜ በኋላ ይገርማል። ትሁቴ በመሆኗ ምን ያህል ደስ እንዳለኝ። ለፍተህ ካላባቴ ያርግልህ። እግዚአብሔር ይመስገን። እንግዲህ ፈጣሪ ብሎልኛል። አንተ ጋር አዲስ ነገር አለ? በጣም ብዙ። እስቲ እናወራለን። በኋላ እንዳይደብርህ፣ የትሁት አንደኛ ሚዜ ህያብ ናት። ደህና ነህ? ደህና ነኝ ማለት ካየዋ ስለቆዩ። እንግዲህ ታገሳት፣ እንዳትጣሉ። እሺ እታገሳታለሁ፣ ግን እሷ የምትታገሰኝ አይመስለኝም። ትሁት ታናገራታለች። እሺ ተሙ እንዳታስብ፣ የአንተን ፕሮግራም የማይበላሽ ነገር አላደርግም። እሷም ብትሆን አታደርግ። እሺ ወንድሜ። እሺ ያው ወይ ካልሆነ ልውጣልሽ እንዴ? እሺ ታዲያ ምን ይታይሻል? እሱ ጋር በቃ በሱ ቀጥ ብለሽ ውጪ፣ እኔን ታይኛለሽ። እሺ ያው በር ላይ እየጠበቅኩሽ ነው። በቃ እሺ። አይሻ ቀጥ ብለሽ አገኘሽው። ጠፋሽ እኮ ስልክሽን አጥፍተሽ እንዴ? አለሁልሽ የኔ ውድ። በወቅቱ ስልኬን ማጥፋት ነበረብኝ። ከዛ ስልክ ቁጥርሽም አብሮ ጠፋብኝ። ግን ሁሌም ነው ማስብሽ። ናፍቀሽኝ ነበር። ነይ እንግባ። ነይ ቅደም።
እንዴት ነህ? ውዴ እሺ፣ ደህና ነኝ። ተው እኔ የምልህ የምር ግን አንተን ነው የምታገባው? ወይዬ ውዴ ጠራሽኝ እንዴ? በይ እንውጣና ከኔ ጋር እናወራለን። እውነትሽን ነው። ብዙ የምታብራሪልኝ ነገር አለሽ። በይ እንውጣ። ተለውጣለች በጣም። እኔ እንጃ፣ እኔ ምን አውቃለሁ ብለህ ነው? አልገባኝም። ቆይ ምንድን ነው የተፈጠረው? እንዴት አስቻላችሁ? ተሙ ወሬን ቀይር። እንግዲህ ማውራት ካልፈለግ አላስገድድህም፣ ግን እዚህ መኖሩ አይከብድሃል? በጭራሽ። ስለ እሱ ምንም እንዳታስብ። እሱ ያለፈ ህይወት ታሪክ ነው። እንዳልጫነው ብዬ ነው። ስለምን መጫን ነው የምታወራው? ሙሽራው ሰርግክ ላይ ብቻ ተው፣ ሌላውን ተው። እሺ እኔ የምልሽ ቆይ ግን በምንድን ነው ያስፈራራሽ? አላስፈራራኝም። ያው እኔ እሱን መች አጣሁት? ይሄኔ እኮ የሆነ ሰው አግቶብሽ ነው አይደል? ኧረ በእግዚአብሔር ምን ሆነሽ ነው? ግምትሽ እንኳን ቢቀር እኔን አትጠይቂኝም? ተውት፣ ወልጄው ነው አትይኝም አይደል? እልሻለሁ አልሽ። ወይኔ ጉዴ! ቆይ እንዴት? አላውቅም። ጽናቱ፣ ጥበቃው፣ ፍቅሩ ምናምን በቃ እያደር እየታየኝ መጣ። ኧረ ተይ። ቆይ ግን መጀመሪያ ትራኮማ ነበረብሽ እንዴ? እንዴት አልታያለሽ? አትከልጃ ማይሊ። ያው ተውት። እሺ አሁን አባቴ ሙት። ወይኔ ማልሽ እኮ። እባክሽ ያው ሰርጌ እስኪያልፍ ድረስ ከባርኮት ጋር ያላችሁን ነገር ወይ ፍቱት ወይ ደግሞ ወደዛ አስቀምጡት። ምን አማራጭ አለ? የምርሽን ነው? እኔ እኮ አንቺን በደንብ ነው የማውቅሽ። ትሁቴ ባርኮት እኮ ሰርግሽ ላይ ከሚመጡት መካከል አንዱ ነው። ቆይ ለምን ከሱ ጋር ችግር ፈጥርብሻለሁ? ወይ በጣም ብዙ የምናወራው ነገር እንዳለ እየተሰማኝ ነው። አንቺ ገና ህያብን አታውቂያትም ማለት ነው። የኔ ቆንጆ በደንብ እንተዋወቃለን፣ ግን ደግሞ አንቺ ደስታሽ ነው። ምንም ነገር እንዲያስከፋሽ አልፈልግም። እሺ ብዙ እናወራለን ሙሽሪት። እውነትም በጣም አምሮብሻል። አዎ እባክሽ የኔ ጓደኛ፣ እኔም እያመንኩ አይደለም። እመኝ አድርግ ጓደኛሽ ልታደርግሽ ከጎንሽ ተቀምጣለች። እብድ አንድ ለምን ዝም ብለህ የምትደውለው? ይኸውልህ አሁን ግርግር ነው፣ የሆነ ሰው ሊሰማኝ ይችላል። ያልከኝን ሁሉ እያደረግኩ ነው። ደጀኔ ቆይ ምንድነው አላማ? ለምንድነው እንደዚህ የምታስፈራራኝ? ሰጥቻታለሁ። አሁን ነው የነቃችው። እሺ በቃ እኔ እደውላለሁ።